ሰላም ውድ ቤተሰቦቻችን እንደምን ሰምታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የጥናትና የምርምር እንዲሁም የአዳዲስ ሀሳቦች ፕሮግራም ነው። በዛሬ ፕሮግራሜ እንድናወራ እንግዳ ጋብዤላችኋለሁ። እንግዳችን አቶ መንሱር ጀማል ነው። የጃካርታ ትሬዲንግ ማኔጂንግ ዳይሬክተር ነው። ከሱ ጋር ቆይታ እናደርጋለን። ለምን ጋበዛችሁት ለሚለው ደግሞ የተለያዩ አነቃቂ የሆኑ የቢዝነስ ሀሳቦችን በቲክቶክ በፌስቡክ እንዲሁም ደግሞ በዩቲዩብ ላይ ወጣቱ ማህበረሰብ መቀየር አለበት ብሎ የራሱን ሀሳብ ይዞ በሀገራችን የተለወጡ በቢዝነስ ያደጉ ወጣቶችን በመፍጠር ረገድ የራሱን አስተዋጽኦ እያደረገ የሚገኝ ባለሙያም የኢትዮጵያዊ ስለሆነ ነው እንግዳ ያደረኩት። የቢዝነስ አማካሪም ነው። በተለያዩ ቢዝነሶችም ላይ ደግሞ ብዙ ስራዎች ይሰራል። ነገር ግን ዛሬ ልናወራበት ያሰብንበት ርዕሰ ጉዳይ ቀደም ሲል እንደገለጽኩላችሁ በዚህ በወጣቱን በማነቃቃት መለወጥ ይቻላል። የራሱም ኤክስፒሪየንስ የስራ ሂደትም ደግሞ አስተማሪ ነው። በሱ ዙሪያ እናወራለን። መንሱር እንኳን ደህና መጣ። ቆንጆ ቆያችሁ። በጣም እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁኝ። እስቲ እንደው ስላንተ አስተዳደግ ንገረኝ። ኢሉ አባቦራ ነው ያደግከው? እንግዲህ ያው ቅድም አንተም እንዳልከው መንሱር ጀማል እባላለሁ። ተወልጄ ያደግኩት ኢሉ አባቦር መቱ ወረዳ በቀድሞ አጠራሩ በቾ ቀበሌ የምትባል ከመቱ 18 ኪሎ ሜትር የገጠር ከተማ ላይ ነው ያደግኩት። እንደማንኛውም ኢትዮጵያዊ በቾ ነው ተወልጄ አንደኛ ደረጃ ትምህርቴን የተማርኩት። ከዛ በኋላ ሁለተኛ ደረጃ ትምህርቴን ደግሞ መቱ ሃይ ስኩል ተማርኩኝ ማለት ነው። ብዙ ዓለም ዞራል? ያው ምኞቴም ነበረ። በቃ እንደዚህ አይነት ነገር ህልሜም ስለነበረ ያው ማየት ደስ ይላል። ዓለም መዞሩ ብቻ ሳይሆን አይተው ግን የሆነ ነገር መፍጠር ነገር ይዘር መምጣት አለበት። አይዲያ መስረቅ እኮ ወንጀል አይደለም እንዴ? ቴክኖሎጂ ትራንስፈር አዎ ግዴታ ነው። ግን አሁን ሶሻል ሚዲያዎችን ዝም ብለን ስናስብ ውድ ቤተሰቦቻችንም ምን ታዘበው ነገር ነው ወይ እኔ እንደው አሁን ፌስቡክ ሰለቸኝ እንትን ሰለቸኝ ተብሎ በቃ የሆነ ጎሲፕ የሆነ ማለት እርስ በርስ መነቃቀፊያ መድረክ ሆኗል። ነገር ግን ሲሰራና ሲፈጠሩ እነዛ መድረኮች ሰዎችን ኮሙኒኬት አድርገው የሰው ያኗኗር ስርዓቶች እንዲያድጉ ነው። አሁን ሰዎች በተለያየ ነገር ተጠምደዋል። ስለዚህ የተለያዩትን ሰዎች ኮሙኒኬት የሚያረጉበት ኦንላይን መስመሮች ናቸው እነሱ እና ብዙ ጊዜ ወጣቶች ባልተገባ መንገድ እንዲሄዱበት ትልልቅ ሰዎችም ማይጠበቅባቸውን ነገር የሚጽፉባቸው ናቸው፣ የሚያወሩባቸው ናቸው። ነገር ግን ያንተ አካሄድ በጣም ትልቅ ነገር ነው ብዬ ነው ማምነውና ምን ኤክስፒሪየንስ አርጋሃል እንደው ከዚህ ከሶሻል ሚዲያው አንፃር አንተም ጋር የመጣው ነገር? ሶሻል ሚዲያ ምንድነው መሰለ አሁን ቲክቶክ ከፌስቡክ እየበለጠ ነው። በነገራችን ላይ እናንተ ብዙ አመት በቲቪ የምትታወቁ ሰዎችን በልጫቸዋለሁ። አድናቂዎቼ በዝተዋል። እንደዛ ስለ ለምንድነው ስፔሻሊ አሁን ያው የክቡር ፕራይም ሚኒስቴሩን መጽሐፍ አንብበ ከሆነ አዲስ የመደመር የሚለው ላይ ከ67% በላይ አይ ቲንክ 40 ነው 60% በላይ ይሄ ከ15 አመት በታች ወጣቱ ማህበረሰብ ነው ያለውና 22 ነጥብ ምናምን አካባቢ ወጣት ይሄ እንግዲህ ይሄ ማለት ፐርሰንቱ ወጣት ነው። ከ10 ምናምን በ20ዎቹ የሚገኝ ወጣት ነውና መንግስትም ግለሰብም ጋዜጠኛው ሚዲያውም እነሱ ላይ ነው መስራት ያለበት። ታች ኦርዶጋን ለምሳሌ የቱርኩ ፕሬዝዳንት ታሪኩን አንብበ ከሆነ ወጣቶቹ ያለው ነገርና ወጣቶቹ ምን አይነት ዕውቀት ይዞ እንዲያድጉ የሚያደርገው ነገር ኢትስ አንብለበል እና ውጤታማም ሆኗል። ይሄው ስንት አመት በስልጣን ላይ ኖሯል። በስልጣን ላይ ለመኖር ብቻም ሳይሆን በጎ ነገርም ለማድረግም ስለሆነና ወጣቱ ላይ መሰራት አለበትና እኔም ቲክቶክን ደግሞ ያው የሚጠቀሙት ሞስትሊ አንደሬጅ ወጣቶች ናቸው። አንደሬጅ ስለናቱ ዱዓ ያቅም ስለናቱ ዱዓ ማለት ጸሎት ማለት ነው። ሶሪ ያው በአማርኛ ጸሎት ማለት ነው አይደል? እናትህ የምታደርግልህ ጸሎት እናትህ ጥሩ ነገር አድርገህላት ልጄ ይደግልኝ ብላ የምታሻሽህ ነገር ከምንም በላይ ዛሬን እንድኖር ያደረገኝ ያ ነው ለኔ። አሁን ያለው ጄነሬሽን ይሄን ነገር አያውቅም። ስኬት ለኔ በምንድነው ስኬታማ ይሆንከው? በምንድነው እንደዚህ አይነት ኑሮ ውስጥ የገባኸው? ቅንነቱ ከየት መጣ ብሎ ሲጠይቁኝ ወላሂ እኔ የእናቴ ዱዓ ነው ለዚህ ያበቃኝ። ለምን ይሄ ምናልባት ሳይንስ ሊደርስበትም ላይደርስበትም ይችላል። ክርስቲያንም ሙስሊምም አይተ ከሆነ በመጽሐፍ ቅዱስም በቁርአንም ውስጥ ስለናት ስለአባት ብዙ ቦታ ነው ያለውና የእናትና የአባትን ፍቅር የእናትና የአባትን አክብሮት እናትና አባት የምትለውን ነገር እሺ ማለት ዛሬ ትልቅ ሰው በኔ እድሜ ስትሆን ጥሩ ነገር እንዲደርስ ያደርጋልና ያንን ነገር ነው ብዙ ጊዜ
ምሰብከው ለወጣቶቹ። ምናልባት አንዳንድ ሰዎች ሀሳብ ይኖራቸዋል፣ ሀሳባቸውን መስራት አይችሉም። አንዳንዶች ገንዘብ ይኖራቸዋል፣ ገንዘባቸውን መስራት አይችሉም፣ ጥቅም ላይ መዋል አይችሉምና እንደ አንድ የቢዝነስ አማካሪስ ምን ሀሳብ መስጠት ይቻላል እዚህ ጋር? እንግዲህ እኔ ቲክቶክ ላይ እስከ 5 ሰዓት 6 ሰዓት ቅድም እንዳልከው ላይቭ ማወራው አንደኛ ነገር በልምድ ያገኘሁትን ኤክስፒሪየንሴን ወጣቱ ማህበረሰብ እንዲረዳ ትምህርት እንዲያገኝበት ነው። ሁለተኛው ነገር ደግሞ ለራሴም ጥቅም ነው። ለራሴም ጥቅም ማለት አሁን የትም ዴሊቨሪ በቲክቶክ ነው ስራውን ያመጡልኝ። ሮብና ሐሙስ ቢሮይ ላይ እንደዚህ አይዲያ ያላቸውን ሰዎች አስተናግዳለሁ። ድሮ እንደምታውቀው በትራዲሽናል የሚሰሩ ቢዝነሶች ከዚህ በኋላ አይሰሩም። በቃ ከእውቀት ጋር ከቴክኖሎጂ ጋር ያማከለ ስራ ነው እና ወጣቱ ማህበረሰብ ደግሞ አሁን ኢነርጂ ያለው እንደዚህ አይነት ነገር እና መጎልጎል ይችላል፣ ብዙ ነገር ክሬት ማድረግ ይችላል። አሁን ሮብና ሐሙስ እኔ ጋር የሚመጡ አይዲያዎች በቃ አንብልበብል በ500 ሺህ ብርና በ1 ሚሊዮን ብር ኢንቨስትመንት ብዙ ሰራተኛ ቀጥረህ ብዙ ሰው ተጠቅሞ አንተንም ጠቅሞ እነሱንም ወደ ስራ ሊያመጣ የሚችል አይዲያዎችን ነው ይዘሉኝ የሚመጡትና በዚህ አጋጣሚ አብሮ መብላት ብቻ ሳይሆን እኛ አብሮ መስራትንም ብለምድ የበለጠ ጥሩ ይሆናልና አይዲያዎችን እንደዚህ ሼር ያደርጉልኛል እየመጡ ለማለት ነው። ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራም ዛሬ እንግዳዬ አቶ መንሱር ጀማል ነው ከጃካርታ ትሬዲንግ የተለያዩ ቢዝነስ አማካሪዎች ነው። በተለይ ወጣቶችን ራሳቸው ቢዝነስ ፈጥረው የራሳቸው ገቢ እንዲኖራቸው የራሳቸው የኪስ ገንዘብ ኖሯቸው ትምህርታቸው ራሳቸው እየከፈሉ እንዲማሩ እንደገና ደግሞ የገንዘብ አያያዝ ኤክስፒሪየንስ ከልጅነታቸው ጀምሮ እንዲያድግ በማድረግ ረገድ የራሱን አስተዋጽኦ እያደረገ ያለ ባለሙያ ነው። እንግዲህ ውድ ጊዜውን ሰጥቶ ዛሬ ስቱዲዮአችን ከኛ ጋር ነው። ኢትዮጵያ ያው ያደጉ ካሉ ሀገራት መካከል የመጣች ነው፣ ግን ብዙ ክፍተት አለባት። ብዙ ያልተሰሩ ነገሮች አሉ። ምናልባት አንተ ወደ ተለያዩ ዓለማት ስትሄድ አንዳንዴ ቢዝነሱን ጥሰ መግባት ይከብዳል። ኦሬዲ ኦኩፓይድ ይሆናል፣ የተያዘ ቢዝነስ ይሆናል። ኢትዮጵያ ውስጥ ግን ብዙ ክፍተት አይናችንን ከፈት አድርገን ማየት አለብን ብዬ አምናለሁና ምን ትላለህ በዚህ ላይ? ኢትዮጵያ ብዙ ኦፖርቹኒቲ አላት። እንግዲህ ኢትዮጵያችን ፈጣሪ እንዲያው እግዚአብሔርም አላህም አምላክም ያው አንድ ስለሆነ ፈጣሪያችን ሰላም እንዲሰጠን እየጸለይን ሰላም ከሆነ ኢትዮጵያ እውነቱን ለመናገር ተስፋ አላት። ትልቅ ተስፋ አላት። ለመስራት ክሬት ለማድረግ አዳዲስ ነገር ለመፍጠር ያልተያዙ ብዙ የሥራ ኦፖርቹኒቲዎች አሉ። ቀደም አንተም እንደጠቀስከው በሌላው ዓለም ኦሬዲ ልስራ ብለ ስታስበው ኦሬዲ ቡክድ የሆኑ በጣም ብዙ የሥራ ኦፖርቹኒቲዎች አሉና ተስፋ ስላለን ያንን ተስፋ ግን ወደ ስራ ወደ ገንዘብ መቀየር የምንችለው የመጀመሪያው ቁልፉ ነገር አንደኛ በማያገባን ነገር ሳንገባ፣ ሁለተኛ ቅንነት፣ ሶስተኛ ደግሞ እንዴት አርጌ ጊዜን በስርዓቱ ተጠቅሜ ራሴንም ቤተሰቤንም አገሬንም ጓደኞችንም ቀይራለሁ የሚለውን ኢነርጂ ይዘ ስትሄድ ብቻ ነውና ኢትዮጵያ እውነቱን ለመናገር ትልቅ ተስፋ አላት። ብዙ ነገር ልናደርግበት አገራችንንም ራሳችንን ልናሳድግበት የምንችልባቸው የቢዝነስ ኦፖርቹኒቲዎች አሉ። ይሄን ሁሉ ለማድረግ ግን ሰላም ያስፈልገናል። ስለዚህ ወጣቱ ማህበረሰብ እንደ ስድስተኛው የስሜት ዋስ ኦር ደግሞ እንደ ኩላሊት አይንህን እንደምትጠብቀው ሰላምን መጠበቅ መቻል አለበህና እነዚህ ነገሮች ከተስተካከሉልን እውነቱን ለመናገር ትልቅ የሥራም የኑሮም የመለወጥም ኦፖርቹኒቲ አለን። ተስፋ ባለ መቁረጥ ብቻ ያንን ጊዜ መጠበቅ ነው። ትላልቅ የቢዝነስ አቅም የፈጠሩ ኢትዮጵያውያኖች አሉ። በውጭ መመናቃቸው ትልልቅ እነ amazon.com ብንወስድ እና አሊባባን ብንወስድ ኢንተርናሽናል የሆነ ስራ ነው የሚሰሩት። ስለዚህ ሐሳቦች ትንሽ ናቸው ተብሎ አንዳንድ ጊዜ መጀመሪያ ሲጀምረው ቻሌንጅ ያረጋል፣ ግን ሐሳብ ያድጋል። ሐሳብ ዓለምን መለወጥ ይችላል፣ ማህበረሰብን መለወጥ ይችላል፣ ራስን መለወጥ እና አንዳንድ ጊዜ ይሄ የትኛውን ነገር ብሰራው ያበላል የሚባል አስተሳሰብ አለ። ያበላል ነገር ግን አንዳንድ ሰማይ ሊነካ ይዘለለ ጣራ ሳይነካ ይመለስ የሚባል ነገር አለ። ስለዚህ ሁሉ ጊዜ ምናልመው ጣራ ከሆነ የሆዳችን ጉዳይ ሲምፕል ነው ማለት ነው። ስለዚህ እንዲህ አይነት ትንንሽ ሐሳብ ብለን ምንነቃቸው ሐሳቦች መልቲ ቢሊየን ዶላር መፍጠር የሚችሉ ነገሮች ናቸውና አሁን የውጭዎቹን ኤክስፒሪየንስ ልንወስድ እንችላለን። ለምሳሌ ማይክሮሶፍትን ብንወስድ የማይክሮሶፍት ስራዎች በመላ ዓለም እሱ ቢዘጋ ብዙ ነገር ስታክ ያደርጋል በዓለም ላይ እውነት ነው። ግን አንድ ሰው ነው ሐሳቡን ያሰበው። ስለዚህ እንዲህ አይነት ሐሳቦችን በማጎልበት ረገድ ምን ያክል ድረስ እንደ መንግስትም
እንደ ግለሰብም እያንዳንዱ ማህበረሰብም ምን አይነት ስራዎች በሀገራችን ላይ መሰራት አለባቸው ብለህ ታምናለህ? እንግዲህ እውነቱን ለመናገር አሁንም የሚመልሰን ይሄ ጉዳይ ወደ ወጣቱ ነው። ወጣቱ ማህበረሰብ አሁንም እንደዚህ አይነት ነገሮችን እኔ ጋር አሁን ቅድም እንዳልኩ ሮብና ሐሙስ ከሚመጡ አይዲያዎች 60-70% ከአይቲ ጋር ከቴክኖሎጂ ጋር አማዞን አይነት አሊባባን አይነት እንደዚህ አይነት ጎግል እንደዚህ አይነት ነገሮችን ሊተኩ የሚችሉና ወደፊት አድገው ኢንቨስትመንታቸው ቢሊየንስ ኦፍ ዶላር ሊያመጡ የሚችሉ ስራዎች ናቸው የሚመጡት። ነገር ግን ያውኛ ብዙ ጊዜ እንደሚታወቀው ዛሬ 500 ሺህ ብር አውጥተህ 50 ሺህ ብር እንደምታተርፍ እርግጠኛ ስትሆን ነውና ብር ኢንቨስት የምታደርገው ያ ሳይሆን ትክክለኛ የቢዝነስ ስትራቴጂ መሆኑን እኔ በራሴ ቢሮ እንደዚህ አይነት ስራዎች ሲመጡ ያንኑ ቀን 20-30% ኮንፈርሜሽን እንሰጠዋለን። ሁለተኛ ቀጠሮ ይኖረናል። ዴሌጌሽን አለ የሚያየው አጥንቶ ወደ ስራ እንድንገባ የሚያደርግ ከዛ በኋላ ነው 100 ሺህም ቢሆን 50 ሺህም ቢሆን ኢንቨስት የምናደርገው ማለት ነው። ነገር ግን አሁን ግን እየመጡ ያሉት አንተ እንደምትለው እንደ አማዞን እንደ አሊባባ አይነት ነገር ሊተኩ የሚችሉ ስራዎች ናቸው እውነቱን ለመናገርና ትራዲሽናል ስራ ውስጥ ገብተው ጊዜያቸውን ሚሊየንስ ኦፍ ብር ባንካቸው ላይ ከሚያስቀምጡ ወጣቱ ማህበረሰብ አይዲያ እየተቀበሉ ኢንቨስት አድርገው ወጣቱም ስራ ውስጥ እንዲገባ ከዛ በተረፈም ደግሞ አገሪቷንም ሊያሳድግ የሚችሉ አይዲያዎች ያላቸው ወጣቶች ስላሉ በዚህ ላይ ትኩረት ብናደርግ የተሻለ ነው የሚሆነው ለማለት ነውና ወጣቶቻችን አሁን እንደምታውቀው እንትን አለ የመስነፍ ነገር አለ ያን ብዙዎቹ ላይ ሾርት ከት ይፈልጋሉ። ነገር ግን አንተ እኔ አሁን ብዙ ጊዜ የሚመጡልኝ ጥያቄዎች 200 ሺህ ብር አለኝ 50 ሺህ ብር አለኝ ፕሊስ ምን አይነት ስራ ልስራ እስቲ አድቫይዝ አድርገኝ የሚል ነገር ነው የሚመጣውና ከትንሹ ነው መነሳት ያለብህ። 100 ሺህ ብር ኢንቨስት አድርገ 100 ሺህ ብር መጠበቅ የለብህም። 1 ሺህም አገኛለሁ ካላገኘውም ዋና በነገራችን ላይ ፈጣን ኪሳራም ትርፍ ነው ይባላል እኮ። አዎ ቶሎ ከከሰር ቶሎ በኋላ ትቆማለህ። ሌላ ነገር ኦፕሽኖችን ትፈልጋለህ። አንዳንድ ኪሳራ አመቱን ሙሉ ደክመ የምትከስርበት ነገር ሊፈጠር ይችላልና በእነዚህ አይነት ነገር ላይ በትንሽ ፕሮፊትም ትልቁ ነገር የሰው ልጅ የገንዘብ ሀብታም ብቻ ሳይሆን የአእምሮ ሀብታም መሆን ነው የሚጠበቅበት። በጣም ብዙ ብር ስላለ ብቻ እንዳይመስል ደስታ የሚኖረው በትንሽ ህይወትም በትንሽ ገንዘብም ዛሬን ደስተኛ ራስህን አርገህ ምትኖር ከሆነና በቅንነት ውስጥን ካስቀመጥከው በእርግጠኝነት ደስተኛ ትሆናለህ። እኔና አንተ አሁን ከዚህ እድሜ በኋላ ከኖርነው እድሜ በላይ እኮ አንኖርም አይደለም። ከዚህ በኋላ ደግሞ የሚሰራው ስራ 0 መጨመር ካልሆነ በስተቀር ምን አለበት ለወጣቱ ኦፖርቹኒቲ ብትከፍት። ያንተ አንድ ሐሳብ ለወጣቱ ትልቅ ነገር ያደርግ ይችላልና ስፔሻሊ 100 ሚሊዮን ምናምን አካውንት ላይ ተሸክማችሁ የምትቀመጡ ባለሀብቶቻችን እንደዚህ አይነት ነገር ላይ ትኩረት ብታደርጉ ወጣቱ ላይ ኢንቨስት ብታደርጉ ቬሪ ኢዚ እኮ በቃ አንድ ቢሮ አስቀምጠህለት ዕውቀት ያለውን የሚገመግም ሰው ካስቀመጥክ አትራፊ ደግሞ ይሆናል እኮ በጣም አትራፊ ነው። ሌላው ላያይዘለ ምናልባትኛ ከሪሰርች ጋራ ፕሮግራም ስንሰራ ብዙ ተመራማሪዎች አሉ። ብዙ ምርምሮቻቸው ሼልፍ ላይ ነው የሚቀመጡት። ብዙ ሐሳቦች ማለት ነው ብዙ ሀገር ለዋጭ ሐሳቦች ተጠንተው ልክ ሲጠናቀቁ የአንድ ቀን ፕሬዘንቴሽን ይሆኑና ሼልፍ ላይ ይቀመጣሉ። ስለዚህ እነዛ ኮሙኒኬት መደረግ መቻል አለባቸው። ወደ ፐብሊኩ እንዲወርዱ ካልተደረገ ለምሳሌ እንዴት ነው ምርታማ የሆነ አንድን በቆሎ ማምረት የሚቻለው ተብሎ አንድ ትልቅ ጥናት ይጠናና ያው ለመተግበር ይከብድና ይቀመጣል። ግን ስር ተሰርጎ ተስተካክሎ ይቀመጣል። ስለዚህ ወደ ምሁራኖቻችን አንፃር ስንመጣ ምን ማድረግ አለባቸው? ከዚህ አንፃር አንተስ ምን ትመክራለህ? ምናልባት ሞር ወጣቱ ላይ ነው አንተ ያደላው ከዚህስ አንፃር ምን ማቅረብ ይችላል? አዎ እንግዲህ ማንነስ ታገኝ ያው ዞሮ ወጣቱ ማህበረሰብ ስለ ወጣቱ ነው ብዙ ጊዜ እስካሁን ድረስ ያወራ ነው። እንዳልከውም ደግሞ በጣም አገራችን በጣም ዕውቅ የሚባሉ ባለሙያዎችና በእድሜያቸው በኔ እድሜ እኔም እኮ ወጣቱ ነኝ እንዳይመስል ዞሮ ያው አቋራጩ ያለው ወጣቱ ጋር ስለሆነ ነው በሚል ነው እንጂ ይሄን ያክል ወጣት ልጅ ሁኛ አይደለም። ግን በእኛም እድሜ ያሉ ብዙ አይዲያዎችን መስራት እንችላለን። ቀደምም እንዳልከው ደግሞ በመንግስት ደረጃ ራሱ ጥናት ተደርጎ መንግስት ደግሞ አቅም አለው ማድረግ ይችላል። ባይችልም ደግሞ ይሄ አይዲያ አለ ኢንቨስተር አምጡ ካለን እኛ ኮንሰልታንሶች በጣም ትሪሊየንስ ቢሊየንስ ኦፍ ዶላር ያላቸው ትላልቅ ኢንቨስተሮች አሉ። እነሱን አምጥተን አብረን በጋራ ከመንግስት ጋር መስራት ይቻላል። ስለዚህ ጥናት ተደርጎባቸው ስንት ብር ወጥቶባቸው ስንት ጉልበት ፈሶባቸው መጨረሻ ላይ በቃ ትክክል ነው ፋይናንስ እንፈልጋለን ተብሎ ይቀመጣል። መንግስት መስሪያ ቤትም ትልቅ ችግር አለ በዚህ ዙሪያ አይዲያ ኑሯቸው
ኢንቨስት ማድረግ ካልቻሉ የውጭው ኢንቨስተር መጥቶ እዛ ነገር ላይ አይዲያው ላይ ኢንቨስት አድርጎ ከመንግስት ጋር ጆይንት ቬንቸር አድርጎ ንግድ ነግደው አብሮ መስራት የሚቻልበትን ኦፖርቹኒቲ ቢከፍቱ ለሁሉም ሰው የተሻለ ነገር ነው የሚሆነው። ጥናት ተደርጎ ገንዘብ ወጥቶበት ሼልፍ ላይ ከሚቀመጥ ወርዶ ወደ ገንዘብ ቢንቀይረው ግን ከሺህ የሚቆጠር ወጣት ወደ ስራ ሊገባበት ይችላል ማለት ነው። ሌላው ደግሞ አቲቲዩድ የሚባለው ነገር አለና አመለካከት። ለምሳሌ አንተ አዲስ ሀሳብ ስትሄድ ይዘው ስትሄድ እነከሌ ሞክረውት ነበር አይሆንም፣ እዚህ ሀገር እነከሌ እንትን ብለው ነበር አይሆንም። እና ኔጌቲቭ ኢነርጂዎች ብዙ ጊዜ ብዙውን ሰው ኮላፕስ የሚያደርጉት እንዳያስብ የሚያደርጉት አቋራጭ መንገዶችን እንዲጠቀም የሚያደርጉት እነሱ ናቸው። ቻሌንጅ ማድረግን አይፈልግም ብዙ ማህበረሰብ። ለምንድን ነው እንደዚህ አይነት ኢነርጂዎች ብዙ ጊዜ ስለሚወጡ ከተለያዩ ሰዎችም ስለሚመጡና እሱ ስላልተሳካለት ሰንበዲ አይሳካለትም ብሎ ማሰብ ያም ብቻም አመለካከቶች አሉ። ያም ብቻም ሳይሆን ለምሳሌ እኔ የትም ዴሊቨሪ ምግብ የሚያመላልሱ 10 ምናምን ድርጅቶች አሉ። እንደዛ እንዳሉም ነግረውኛል ገና ገንዘብ ሳላወጣበት። እነሱ ሳይሆኑ ጥናት የሚያደርጉልኝ ልጆች አይዲያ ሲመጣ እንዳልኩ የሚያይ ደግሞ ሌላ ሰው አለ። 10 ምናምኖቹን ግን የኔ ድርጅት በልጦ እንደሚሰራ አውቀዋለሁ። ተመሳሳይ ቢዝነስም የምንሰራ ቢሆን አንተ ጥራት ያለው ስራ ከሰራህና ሞር አፕግሬድ ልታደርገው የምትችል ከሆነ በእርግጠኝነት መሆን ይችላል። ትላንትና አከለ ሸቀጥ ሱቅ ስለከፈተ አንተ ሸቀጥ ሱቅ አጠገቡ ላይ ስትከፍት አትነግድም አታተርፍም ማለት አይደለም። ትርቁ ነገር እንዴት አድርጌ ከስተመሬን ሃንድል ማድረግ ይችላልው፣ እንዴት ይሄንን ነገር አፕግሬድ ላደርገው ይችላልው፣ እንዴት ወጣቱ ማህበረሰብ ጋር ልደርስ ይችላልው፣ ምርቱን የሚፈልገውስ ማን ነው የሚለውን ነገር ማወቅ ነው። ኔጌቲቭ ኢነርጂ ላልከው እኔ ቪዲዮ የሚያምር ቪዲዮ ፖስት አደርጋለሁ። እባካችሁን ወጣቶች እናታችሁን አባታችሁን አክብሩ። አሁን ይሄ ወርድ ሰይጣን አይደሰትም አይደለም የሰው ልጅ ይሄንን ወርድ ምን አንጀባት አደርጋለሁ ይልሃል። ምን ሱፍ ለብሰ እዚህ ላይ እኔ በጣም ግርም ኦፍ ኮርስ የማይሆን ነገር ፖስት ብታደርግ ትክክል፣ ቢሰድብህ ቢቃወምህ ትክክል ነው። ግን ወጣት ስራ ስሩ፣ ወደ ስራ ሂዱ፣ ጊዜያችሁን ተጠቀሙበት። አይዲያ ካላችሁ ደግሞ እኔ ጋር ነው፣ አብረን እንስራ፣ አብረን እንደግ። ኤነርጂ ይኖራችሁ፣ ቅንነት ይኖራችሁ። አሁን ከዚህ ውስጥ ምን ልታወጣ ትችላለህ? ነገር ሰይጣኑ ራሱ አይሰማም እንደዚህ አይነት ነገር ኮሜንት ሳያደርግ ሸሽቶ ነው የሚሄደው። እውነቴን ነው የምነግርህ፣ መልካምነት ነው ይሄ። ግን እዛም ሆኖ 20-30% ኔጌቲቭ ነው የሚሳደበው። በጣም አመሰግናለሁ። መቼም ስቱዲዮአችን ድረስ ተገኝተ ጥሩ ሀሳብ እያካፈልከን ስለሆነ ውድ ቤተሰቦቻችን በተለይ ወጣቱ ማህበረሰብ ራሱን የተሰጠውን ሲፈጠር የተሰጠው ብዙ ችሎታዎች አሉ። እነዛን ራሱ ማየት መቻል አለበትና ወደ ውስጣችን ስንመለከት ብዙ መልካም ነገሮችን እናገኛለን። አንዳንዴ ወደ ውጪ ስንመለከት ደግሞ ብርዱ እንኳን ምን ያህል እንደሚያቆራምደን እናያለን። ውጪ ነገሮች ብዙ ጊዜ ተጽዕኖ ያሳድሩብናል። ግን ወደ ውስጣችን ብንመለከት ብዙ ችግሮቻችንን ልንፈታባት የምንችልባቸው እድሎች አሉ። ስለዚህ ከዚህ አንፃር ስኪሎችን ያለንን ችሎታ መረዳት በሚለው ሐሳብ ላይም የተወሰነ ነገር ብናወራ ደስ ይለኛል። ብዙ ሰው ጥሩ ችሎታዎች አሉ። አንዳንዱ በስነ ጽሁፍ በጣም ጥሩ ችሎታ አለው፣ ነገር ግን የሚሰራው ስራ ጋር በፍጹም አይገናኝም። ራሱን መፈልጎ የማግኘት ነገር ይጎለዋል ማለት ነውና እዚህ ላይ ሐሳብ ቢሰጥበት በጣም ደስ ይለኛል። እንግዲህ ምንድነው ይሄ ታርጌት የሚያደርገው በቀጥታ እናንተን ነው ማለት ሚዲያ ላይ ያላችሁ ሰዎች። ሚዲያ ላይ ያለው ማህበረሰብ ኦር ደግሞ የቲቪ ስቴሽን ኦር ደግሞ የሬዲዮ ስቴሽን ያላቸው ሰዎች ለእንደዚህ አይነት ነገር አየር ሰዓት መስጠት መቻል አለባቸው። አዳዲስ ታለንቶች የሚመጡበትን መንገድ፣ አዳዲስ ሐሳቦች፣ አዳዲስ አይዲያዎችን ወደ ሚዲያው ቲቪ ሾው ያላቸው ኦር ደግሞ ቴሌቪዥን አሁን ይሄ ራሱ which is good አሁን እንደዚህ አይነት ወጣቱን የሚያበረታታ ሐሳብ አቅርባችሁ ማህበረሰቡ እንዲረዳ ማድረግ ራሱ ይሄ ትልቅ ነገር ነው፣ አዲስም ነገር ነው፣ ሊቀጥልም የሚገባ ነገር ነው። ለምን ይሄን ያክል እንደዚህ አይነት የሚያምር ስቱዲዮ አዘጋጅተህ ጊዜህን ሰጥተህ ወጣቱ ማህበረሰብ ቅንነት ሊኖረው ይገባል፣ መስራት አለበት፣ መለወጥ አለበት ከሚል ቢያንስ አንተ የምትናገራቸው ነገሮች የተወሰኑ ነገሮቹ ጥሩ ናቸው ብለ እኔን መጋበዝ ማለት ለኔ ትልቅ ክብርም ነው። ለእናንተም ደግሞ ለማህበረሰቡ ያደረጋችሁ ያላችሁት ነገር በጣም ሊበረታታ ታሪክ ነው። በነገራችን ላይ እንደዚህ አይነት ነገሮች ለታሪክ የሚቀመጡ ነገሮች ስለሆኑ በበጎነት ውስጥ ስንሆን ነው ሁሉም ነገር ሊሆን የሚችለውና
ሚዲያዎች በተለይ ለእንደዚህ አይነት ነገር ክፍት ብታደርጉ ወጣቱ ማህበረሰብ ብዙ ነገር ማድረግ ይችላል። ወጣቱ ማለት አበዛው እንዴ? ትላልቆቹም እኮ በጣም ይችላሉ እንዴ። ወጣት ነን ብዙዎቻችን እኮ ጸጉራችንን እንቀባባለን ወጣት ለመምሰል። ስለዚህ ወጣት ነን ማለት ነው። ስለዚህ እንደዚህ አይነት አዳዲስ ታለንት ያላቸውን ወጣቶችን ማህበረሰቡን ስራ አሁን ለምሳሌ ብዙ ሰዎች ጊዜ አጣው ይላል። በጣም ቢዚ ከመሆኑ የተነሳ ጊዜ አጣው ይላል። አንዳንዱ ደግሞ 4 ሰዓት ከእንቅልፉ ይነሳል። ከዛ የግማሹ ቀን አለፈ። ቁርስ እስኪበላ ምን እስኪል 5 ሰዓት ሞላ ማለት ነው። በቃ ግማሽ ቀን ደረስክ ማለት ነው። ከዛ በኋላ ያለው እንዴት አድርገህ ትሰራለህ? በጠዋት ተነስተህ ግን ቢያንስ የቀኑን ውሎህን ማመቻቸት ከቻልክ ቀንህን ብራይት አድርገህ ትውላለህ። ገብቷል? እኔ አሁን በራሴ ተሞክሮ ጠዋት ካልጋይ ላይ ስነሳ የመጀመሪያ ቱታይን እንደለበስኩ መስኮቴን ከፍቼ ውጪውን ነው ማየው። ዛሬ ጭጋግም ቢሆን ምንም ቢሆን ዋው የሚያምር ቀን ነው የሚኖረኝ ብዬ ነው የማስበው። ሻወሬን ወስጄ ያለችኝን ልብስ ተኩሼ ምን አድርጌ ብራንድ የሚሆን በ500 የሚሆን ሽቶዬን ተቀብቼ ደስ ብሎኝ እንዲውል ነው የማደርገው። ገባ? ይሄ ላይፍ ነው። ዛሬን ነው መኖር የምትችለውና ግን ውሽ ዛሬ ጭጋጉ እንዴት ያስጠላል። ደብሮኝ ነው የሚውለው በቃ ቀኑን ካልክ በቃ አለቀለ። ደብሮ ነው የሚውለው። እውነት ምንም ኢነርጂ አይኖርህምና የአረቦች ተረት አለ ምናልባት ይሄ ምናልባት አንተ ልትረዳኝ ትችላለህ። አንድ አባት ሲናገሩ ነው የሰማሁት። ለሰላት እንደተነሳ 11 ሰዓት ላይ በዛው ወደ ስራ ሂድ። በአረብኛው ደግሞ ፈንተሽሩ ፊል አርድ ይባላል። ሱቢ ሰገድክ መተኛት የለብህም። በነገራችን ላይ በሳይንስም ራሱ እኮ ጠዋት የሞርኒንግ ሰዓትህን ተነስተህ ቁርስህን በልተህ ወደ ስራ እንድትሄድ ነው ሪኮመንድ የሚደረገው እንጂ ሌሊቱን ተኝተህ በጣም ብዙ መተኛትም እኮ ጤነኝነት አይደለም። በነገራችን ላይ 8 ሰዓት ወይ 7 ሰዓት መተኛት ከቻልክ ቀኑን ሙሉ እየተኛህ መዋል እኔ አይ ዶንት ኖ ምን አይነት እና ምንድነው ላጠቃልልልህ አላህ ከፊት ላለው ነው ርስቁን የሚሰጠው። ስለዚህ ይሄ በጣም የሚያበረታታ ወርድ ነው። የወደቀን ታገኛለህ እኮ ሌላው ቢቀር። ስለዚህ በጠዋት ተነስተህ ፈንተሽሩ ፊል አርድ የሚለው ያው በሐዲስና በቁርአን ያለ ነው። ሙስሊሙ ማህበረሰብ ያው እንደሚታወቀው የእስልምናውም ክርስትናውም ያው ብዙዎቹ የቋንቋ ልዩነት ነው እንጂ ወርዳቸው አንድ አይነት ነው። ገባ? በመጽሐፍ ቅዱስ ላይ በ10ቱ ቃል ከተመራህ ሰዎችን አትበድልም። በሐዲስ በቁርአን የምትሄድ ከሆነ ሰዎችን አትበድልም። አታጭበረብርም። የሰው ገንዘብ አትወስድም። ድሮ ያው እንደምታውቀው በታሪክ የት ነው ያኛው ቤት ሙስሊም ነው ኦኬ ይቀመጥ አደራ ተብሎ ይቀመጣል። ዛሬ ግን ምን አይነት ሁኔታ ላይ እንዳለን ሁላችንም እናውቃለንና ሃይማኖተኛም ስትሆን ኤክስትሪሚስት አትሁን እንጂ ሃይማኖቱን የሚያከብር ሰው ፈጣሪውን የሚፈራ ሰው ሁሌም ዲሲፕሊን አድርጎ ይኖራል። ጊዜውን በአግባቡ ይጠቀማል። ስለዚህ ጠዋት ተነስቶ ወደ ስራ በኤነርጂ መሄድ ማህበረሰቡ ሊለምደው ሊያቀው የሚገባው ነገር ነውና ይሄ በጣም የሚበረታታ ነገር ነው። በጣም ነው ማመሰግነው። ሌላው ከአንድ 10 አመት በፊት የኢትዮጵያ ላይ አንድ የተሰቀለ እንትን ነበር ይቻላል የሚል እና ይቻላል የሚለው የምንሰራውን ስራ ማሳደግ ራሳችንንም አሳድገን መለወጥ እንችላለን የሚል አስተሳሰብ ነው ያለው። ትክክል። ይሄ የአዲስ አበባ ንግድና ዘርፍ ማህበራት ሞቶ ነበር የሆነ ጊዜ። ትልቅ ነገር ነው ግን ምንድነው ኔጌቲቭሊ ተተርጉሟል። ዝም ብሎ ሰው ቁጭ ብሎ እችላለሁ አደርጋለሁ ይላልና እንደዛው ያለ ግን ዲፕረስድ እያረገ ነው ብዙ ማህበረሰብ እንደው እና ይሄን ወርድ ብዙ ሰው የማይወደው ወርድ አለ። ለምን በእንደዚህ አይነት ነገር ውስጥ ስላለፈ ማለት ነው። እና እንዲህ አይነት አመለካከቶች ይሄ ልክ እችላለሁ ለሚለው ማህበረሰብ እንዴት ነው የምትችለው እንዴት እንደሚችል መንገድ ስታሳየው መቻሉን ያረጋግጣል። እችላለሁ ቢል ይችላል። ነገር ግን እንዴት እንደማይችል እየተነገረው ያደገ ማህበረሰብ እችላለሁ ቢል ለምን ይችላል? የማይችልበት ብዙ የተደፈኑ እንትኖች ስላሉ አስተሳሰቡ ስላለ ማለት ነውና እዚህ ላይስ ምን ነገር መናገር ይቻላል? ምናልባት አንተ አው እንግዲህ ምንድነው እችላለሁ ማለት እንዳልከው ይልልን ነገር አቅምህ የማይፈቅደው ነገር እችላለሁ ብለ ግዜህን መፍጀት የለብህም። የምትችለው በአቅምህ መሆን መቻል አለበት። መስራት ይሄ ነው። አሁን እኮ እኔም ቅድም ያልኩ ሰዎች እንችላለን ብለው አይዲያ ክሬት አድርገው እንቅልፍ ሳይተኛ ፕሮፖዛል ጽፎ ብዙ ሰራተኛ ሊያመጣ የሚችል አይዲያ አምጥተው ወረቀት ላይ ያስቀምጡታል። ግን ብሩን ከየት ያምጣ? እናንተ ተሸክማችሁታል፣ ባንክ ላይ ያስቀምጣችሁታል። እንዴት አድርጎ ይስራ ወጣቱ? ስለዚህ እችላለሁ የሚለው ከሚችለው ነገር ጋር ለምሳሌ የሆነ ቢዝነስ አይዲያ ሐሳቡ ላይ ከመጣለት ያንን ነገር ወደ ወረቀት አውርዶ ፕሮፖዛል አድርጎ
ኢንቨስተር ጋር መሞከር መቻል አለበት ነጋዴዎቻችን ለእንደዚህ አይነት ነገር በር መከፈት መቻል አለበት አንኳኩቶ ሲመጣ አይዲያውን አንዳንድ ሰው አሁን አንተ 4-5 ቀን 10 ቀን ወርም አመትም ልትደክምበት ትችላለህ በዛ ጉዳይ ግን ፕሊዝ ጀስት ጊቭ ሚ 10 ሚኒት እና ልንገር ሐሳቤን ብሎ አንተ ጋር ሲመጣ ጊዜ የማይሰጠው ሰው አለ እኔ ኢቭን ባልሰራው ተመስጬ አዳምጠዋለሁ ያንን ሰው ለምን ኢነርጂውን ብዙ ነገር አድርጎበታል ነገር ግን ማልሰራው እንኳን አይነት ነገር ቢሆን በርግጠኝነት በዚህ አፕግሬድ አድርገውና ይሄን ነገር ደግሞ ጨምርበት ብዬ የራሴን ሐሳብ ሰጠዋለሁ ሞር አፕግሬድ አድርጎት ይመጣል ወደ ገንዘብ ተቀይረዋል ስለዚህ እችላለሁ ማለት በምንችለው አቅም መሆን ነው መቻል ያለበት እንጂ ነገ ተነስቼ ቪዛ ሳይኖረኝ አሜሪካ ገባለሁ እኔ እችላለሁ ብለ ከመጣ ኤርፖርት ላይ ኢሚግሬሽን ጠፍሮ ይዛል ወንጀለኛ ነው የምትሆነውና በተቻለ መጠን ሁላችንም እችላለሁ የሚለውን ወርድ ከመቻል ጋር ከአቅምህ ጋር ተስፈኝነት በቃ ተስፈኝነት የምትለው ወርድ ምናልባት ጥሩ ትመስለኛለች ተስፈኝነት ማለት ምንድነው ሁሌም ተስፋ በቃ ተስፋ ሳትቆርጥ ነው ነገሮቹ የማይሆኑትና ይሄኛው በር ዛሬ ባይከፈትልህ ነገ ደግሞ የሚከፈቱ ብዙ በሮች አሉ አይተ ከሆነው እንደዚህ የሚያምር አምፖል ይሰራልን እኮ ስንት ሺህ ጊዜ ነው የሞከረ ሰውዬ ነው ስንት ሺህ ጊዜ የኛ ሰው ግን እንደምታቀው 5 ፌል ያረጋግና በሆነ ስራ ወይ 3 ፌል ያረጋግና በቃ ተሰቃየው ፌለሪቲ ጨረሰኝ ይላል ስንት ነው የሞከርከው በስንት አመት ውስጥ በሁለት አመት ውስጥ 3 ከሰርኩ ይላል ይሄ ሰውዬ ስንት አመት ስንት ሺህ ጊዜ ደክሞ ነው ይሄ መብራት ያመጣውና ፌለሪቲ ሁሌም ይኖራል ላይፍ ላይ ጠንክረ ከሰራህ ግን ስቲል በሮች ይከፈታሉ እኔ ጋር የምትመጣው ላይ ከፈተልህ ይችላል ሌላ ወገን ጋር ስትሄድ ደግሞ የሚከፈት በር ይኖራል እሱ ጋር ደክመህ እኔ ጋር ስትመጣ እኔ ጋር ሊከፈትልህ ይችላልና የሰው ልጅ ከሁሉም ከምንም በላይ ግን በቅንነት እንኖር በቃ ቅንነት ውስጣችን ካለ ለጓደኛ ቅን ከሆንክ ለቤተሰብ ቅን ከሆንክ ለሀገርህም ቅን ትሆናለህ ቅንነት ውስጥ ብዙ ነገር አለ ገብተዋል ገንዘቡ ምኑም ብሩም እኮ ቢመጣ ቅንነት ከሌለ ትርጉም የለውም ምን ያርግልሃል አሁን እኔ ፈጣሪን ሁሌ የምለምነው ለሰው መርዳት ማልችል ከሆነ አንተ ተቸገረ መተ እኔ ጋር 10000 ብር ኖሮኝ እውነተኛ ጓደኛ ሆኜ የ2000 ብር ችግር ያንገበገበ 8000 ብሩን አስቀርቼ 2000 ላንተ የሚሰጥ አንጀት ከሌለኝ ምን ይጠቅማል ንገረኝ ሰዎች እኮ 100 ሚሊዮን ኖሮት 50 ብር ቸገረኝ ብትለው አንስተው ይሰጣል ይሄ ጤነኝነት አይደለም ይሄ እንግዲህ የመጣው ከቅንነት ውጪ የመጣ ገንዘብ ስለሆነ ከቅንነት ጋር ቢሆን ሞር መረዳዳትም ይቻላል ለማለት ያክል እንደው እንደዚህ ስታነሳ አንድ ወዳጄ እንደዚሁ እንግዳ አድርገ ነው ምን አለ ባንኮች ቆጥቡ ይሉናል አለ ምን እንቆጥብ እነሱ አያበድሩንም ሐሳብ ይዘን ስንሄድ እና ሳናተርፍ ምኑን እንቆጥብ ትክክል ከየት አምጥተን እንቆጥብ እነሱ ቅን ሳይሆኑና በትክክል ለኛ እንድንሰራ ሐሳባችንን ሳያሳድጉልን ቆጥቡ ማለት ምን ማለት ነው አለ እና ብዙ ቆጣቢን ለማብዛት ብዙ ብድር መስጠት መቻል ያስፈልጋል ማለት ያው መቼም የኛ የብድር አሰጣጥ ችግር ሊኖረው ይችላል በነገራችን ላይ አንተ ምን በጥንቃቄ ከዚህ በኋላ እኔ ሞስትሊ መንግስታችንም የባንክ ገዢዎቻችንም በተለይ አይዲያ ላይ ኢንቨስት የሚደረግበትን ከዚህ ቤት ፖሊሲው ወጥቷል አዎ ጸድቆ ግን ስራ ላይ አላዋሉትም ይመስላል አዎ ገበሬዎቻችን በሬዎቻቸውን አሲዘው እንዲበደሩ ዛስቲት እኔም ደግሞ አይዲያ ኑሮኝ ብሪሊየንት የሆነ ሐሳብ አምጥቼ በዛ አይዲያ ላይ ባንክ እኮ ስንት ስማርት የሆነ ወጣቶች ናቸው አጠገቡ ያሉት በደቂቃዎች ውስጥ አንተ ያመጣኸውን አይዲያ እንዴት አድርጎ ሊቀይሩት እንደሚችሉ 1% ሰጥተው 5% ሰጥተው ደሞዝ ሰጥተው 95% ባንኩ ወስዶ ቢሰራ ምን ችግር አለው በኔ ገንዘብ ነው የሚነግደው የእናንተ ብር አይደለም ባንኮች ያው ታቃላችሁ የኛ ብር ነው እናንተ ጋር ያለውና በዛ ስራ ላይ እንኳን አሳማኝ የሆነ ነገር ሲመጣ የባንክ ገዢዎቻችን በዚህ ጉዳይ ላይ ሲሪየስሊ ቢሰሩ ወጣቱ ማህበረሰብ አይዲያ አለው አይዲያን እንዴት ገንዘብ መቀየር ይቻላል የሚለው ላይ በደንብ ቢሰራበት የበለጠ ጥሩ ይሆናል በጣም ደስ ይላል ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራማችን ዛሬ እንግዳዬ ሆኖ እዚህ ስቱዲዮ ተገኝቶ ውድ ጊዜውን ሰጥቶን አብሮን የቆየው አቶ መንሱር ጀማል ከጃካርታ ትሬዲንግ እንግዲህ በጣም እናመሰግናለን በጣም ጥሩ ነገር እንዳስተላለፍክ በተለይ ለውድ ቤተሰቦቻችን እርግጠኞች ነን በመረዳዳት ትልልቅ ነገሮችን በማሰብ ደግሞ አይደለም የራስን ህይወት የበርካቶችን ህይወት መቀየር እንደሚቻል ነው ሐሳቡን ያጋራን ውድ ጊዜውን ሰጥቶ በጣም ብዙ ቀጠሮች እንዳሉት ነግሮናል እዚህ ስቱዲዮ ተገኝቶ ይሄን ሐሳብ ስላጋራን አቶ መንሱርን በጣም አድርገን እናመሰግናለን እና ለውድ ቤተሰቦቻችን ደግሞ መናገር አለብኝ የምትለው ነገር ካለ ከኔ ጥያቄ ውጭ አንተ ሐሳብን አጠቃል
እንግዲህ ዋናው ነገር ስቲል እኔም በሶሻል ሚዲያ በፌስቡክ ገጽና በቲክቶክ ፔጅ ላይ ማታ ላይቭ ብዙ ጊዜ የምናገረው ስለ ወጣቶች ነው። ወጣቱ ማህበረሰብ አሁንም ቢሆን ጊዜያችሁን በአግባቡ ተጠቀሙበት። 3 ነገሮች በህይወት ውስጥ ቢቆጭህም እንኳን ልትመልሰው አትችልም። አንደኛ ጊዜ ነው። ሁለተኛው ደግሞ ዛሬ መታከም እየቻልክ ህመሙ ከጠናብህ በኋላ ሆስፒታል ብትሄድ ትላንትና መታከም ስትችል ዛሬ መታሃልና ቢቆጭህም ልትመልሰው አትችልም። ሶስተኛውና የመጨረሻው ለቤተሰብህ፣ ለትዳርህ፣ ለልጆችህ ጊዜ ሳትሰጥ ጊዜ ካለፈብህ በኋላ ብትቆጭ አትመልሰው። ስለዚህ እቺን እንደ አንድ ሞቶ እንደ አንድ ርዕስ ያዟትና ወጣቱ ማህበረሰብ ኢነርጂ ያላችሁ፣ ጉልበት አላችሁ፣ ብዙ ነገር መፍጠር ትችላላችሁ። ጊዜያችሁን በአግባብ ተጠቀሙ። አይዲያ ካላችሁ አይዲያችሁ ላይ ኢንቨስት ሊያደርጉ የሚችሉ ኢንቨስተሮችን ፈልጋችሁ ወደ ስራ ግቡ። ጊዜያችሁን በአግባቡ ተጠቀሙ የሚል መልእክት አስተላልፋለሁ። ስለጋበዛችሁኝ አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን በዚህ ተጠናቋል። ሳምንት በሌላ የምርምርና የምርምር ሀሳቦች ባሏቸው አዳዲስ አይዲያ ባላቸው ሰዎች እንገናኛለን። የሚኖራችሁን ሀሳብና አስተያየት ስክሪኑ ላይ የሚሄዱ ስልክ ቁጥሮች አሉ፣ እነሱን ተጠቀሙ። ከሼልፍ ላይ @gmail.com የተሰኘ የኢሜል አድራሻ አለን። እሱንም ተጠቅማችሁ ሀሳባችሁን አጋሩን። መልካም